ሄይ ዩስራ መኪና ሽያጮች ነን። እንዴት ነህ? ሰላም ይብዛ። ዛሬ ደግሞ ጽድት ያለ በጣም ሰፊ ጊዜ ቆሞ የነበረ 2022 ሞዴል ኦባማ ባለ ሁለት ፊልትሮ አውሱዙ ይዤልህ ቀርብ ያለው ሙሉ መረጃውን አደርሳለሁ። ቪዲዮን እስከ መጨረሻው እንድትከታተል ጋብዣለሁ። ሰላም ጤና ይስጥልን። የተወደዳችሁ የዩስራ መኪና ሽያጭ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት የዓለም ዳርቻ ይድረስያል። ሁልጊዜ የተለያዩ አዲስና ያገለገሉ መኪኖችን ለሽያጭ ይዞ በመቅረብ የሚታወቀው የእናንተ ፈጣን ቀልጣፋ ታማኝ ቻናል ዛሬም መግቢያ ላይ እንደነገርኳችሁ ለረጅም ጊዜ ቆሞ የነበረ ጽድት ያለ ኦባማ አይሱዚ 2022 ሞዴል ይዤልህ ቀርብ ያለው የት እንደሚታይ ስንት እንደሚሸጥ ምን እንደሚያስፈልገው ሙሉ መረጃውን አደርሳለሁ። ከዛ ፊት ለዚህ ፈጣን ቀልጣፋ ታማኝ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እና ላይክ በማድረግ ቻናሉን ትቀላቀሉ። ስንፈቅድ የቻናላችን ቤተሰቦች እንደተለመደው ቪዲዮ ላይክ አድርጋችሁ ማየቱ እንዳትረሱ እያስታወስን ሁልጊዜ የምንለቃቸው የተሽከርካሪ መረጃ ከማንኛውም ድርጅትና ግለሰብ በፊት ቀድሞ ለእናንተ እጃችሁ ላይ እንዲገባ የደውል ምልክቱን መጫኑን እንዳትረሱ እያስታወስን ይህ ዛሬ መግቢያ ላይ ያነሳውላችሁ 2022 ሞዴል ኦባማ ባለ ሁለት ፊልትሮ ሲሆን ይህ መኪና 150 ምናምን እስከ ዛሬ 160 ሺህ ኪሎ ሜትር ተነድቷል። 160 ሺህ ኪሎ ሜትር ተነድቷል። ሙሉ ነገሩ ጎማ ሳይቀር በፋብሪካ ያለ ነው። ሪፎርስ ከፊትም ከኋላም አልገባም። ብዙዎች 00 ላይ ሪፎርስ ያስገባሉ፣ አንዳንዶች ደግሞ ሲጀምር ያስገባሉ። ይህ ለማስፈተሽ ለምትፈልጉ ሰዎች ሪፎርስ ስላልገባበት ዋና የፋብሪካውን ቻንሲ ግልብጥ አድርጋችሁ መፈተሽ ትችላላችሁ። ሪቢት አሞርተራተር መደብ ቻንሲ መላሽ ተንጠልጣይ ጆሮ ሙሉ ነገሩ ነቅነቅ የጀመረ እንኳን የለም አይደለም የገለጠለ ሙሉ ነገሩ ጽድት ያለ 00 ነው። መኪናው 160 ሺህ ኪሎ ሜትር ሰፈር ውስጥ ነው ከዛው የተነዳው እንጂ ረጅም ጊዜ የቆመ ተሽከርካሪ ነው። ቦዲ ፋብሪካ ነው፣ ስፖንዳ ፋብሪካ ነው፣ ሙሉ ነገሩ ፋብሪካ ነው። በቃ አንዳች ነገር ከፋብሪካ ከወጣ ከላዩ ላይ ያነሳው ነገር ምንም አይነት ነገር የለም። ይህ በዚህ ቅርጽና ቁመና ላይ የሚገኝ 2022 ሞዴል 160 ሺህ ኪሎ ሜትር ብቻ የተነዳ ኦባማ አውሱዙ ባለቤቱ 8 ሚሊዮን 600 ሺህ ብር እየጠራል ነው። ቀርበህ ተደራድረህ የተወሰነ ነገር አስቀንሰህ የራስ ማድረግ የምትፈልግ ሰው ካለ በ0960 86 66 በሚለው ስልክ ቁጥር ብትደውል እኛ መኪናና የመኪናውን ባለቤት ይዘልህ ከች እንላለን። ዛሬ የሚሸጥ ኦባማ 2022 ሞዴል አሰናደው ሊሄድ ይመስላል። በሌላ መረጃ እስከምንገናኝ በድጋሚ መላው ዓለም ዳርቻ ያለ የቻናሌ ቤተሰቦችና አድማጭ ተመልካቾች ሰላማችሁ ይብዛ። ቻው።